Alright, this is the 2026 UAT full guide ነው የሚሆነው ማለት ነው። ኮምፕሊትሊ በዚህ ቪዲዮ እንዴት አድርጋችሁ ሙሉ ለሙሉ የዩኒቨርሲቲ ምርጫችሁን ማስተካከል እንደምትችሉና አዲስ አበባ እና ሌሎችም ራስ ገዝ የሆኑ ዩኒቨርሲቲዎችን እንዴት አድርጋችሁ በቀላሉ ጆይን ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ይሄኛው የሚሆነው ያው አፕዴትድ የሆነ ጋይድ ነው። ፐርሰናል ፐርስፔክቲቭን መጨረሻ ላይ እነግራችኋለሁ። ግን ይሄ ቶታሊ በየአመቱ የሚኖሩ ትክክለኛና ራሱ በቃ የሚደጋገሙ ትክክለኛው ኢንፎርሜሽን ነው ማለት የሚሆነው። ራስ ገዝ ለሆኑ ዩኒቨርሲቲዎች አፕላይ ምናምን ለማድረግ ካሰባችሁ ይሄ ቪዲዮ ኮምፕሊት ጋይድ ይሆናችኋል ማለት ነው። ስለዚህ ሁላችሁም የ2018 የ12ኛ ክፍል ተማሪዎች ቪዲዮን ላይክ እያደረጋችሁ ይህን ቪዲዮ እስከመጨረሻው መከታተል እንዳትረሱ። ስክሪኑ ላይ ሸር አድርግላችኋለሁ። አሁን እንደምትመለከቱት የአምስቱም ዩኒቨርሲቲዎች ማለት ራስ ገዝ የሆኑ ልክ እንደ አዲስ አበባ፣ አዳማ፣ አስቱ፣ ኤስአይቲ እና ቅዱስ ጳውሎስ ሆስፒታል አይነት ዩኒቨርሲቲዎች ላይ እንዴት አድርጋችሁ አፕላይ ማድረግ ትችላላችሁ። ወይም ደግሞ እነዚህ ራስ ገዝ ናቸው እና ራስ ገዝነታቸውን የሚያስጠብቁትም ተማሪዎችን መርጠው በማስገባት ነው። ለዚህ ነገር ትክክለኛ ሰው ነው ወይ ይላሉ ያን የሚገባውን ተማሪና ያን ለማወቅ ደግሞ የሚፈትኑት ፈተና አለ። ፈተናውም ደግሞ ዩኤቲ ይባላል። ዩኤቲ ምንድን ነው? መጀመሪያ ላይ ዩኤቲ ራሱ ምን ማለት ነው የሚለውን ስናይ ዩኤቲ ማለት አንደርግራጁዌት አድሚሽን ቴስት ወይም ደግሞ ዩኒቨርሲቲ አድሚሽን ቴስት የመግቢያ ፈተና ነው። ሌላ ሁለተኛ ኢንትራንስ ማለት ነው። ጀስት አሁን እኛ ወደ ዩኒቨርሲቲ ጆይን ለማድረግ ኖርማል የመንግስት ዩኒቨርሲቲዎችን ጆይን ለማድረግ ኢንትራንስ የሚባል የ12ኛ ክፍል ፈተና ተፈትነናል። አሪፍ ውጤት ይመጣል ብለን ተስፋ እናደርጋለን። ያን ማለፋችንን እርግጠኛ ከሆነና ወደዚህ ራስ ገዞቹን ለመግባት ከፈለግን የግድ ዩኤቲ የሚባለውን ፈተና መውሰድ አለብን። ዩኤቲ የሚባለውን ፈተና ለመውሰድ ደግሞ ያው ፖርታላቸው ላይ የግድ አፕላይ አድርገን ፈተናውን ኤግዛሙን መፈተን አለብን ማለት ነው። ያን ስንፈተን ደግሞ ዩኤቲ ኤግዛሚኔሽን ለእያንዳንዱ አሁን እዚህ ጋር ለምነግራችሁ ለእያንዳንዱ ዩኒቨርሲቲዎች የተለያየ አይነት ሲስተም አላቸው። ለአዲስ አበባ እና ለጳውሎስ ለብቻቸው ነው። አስቱና አዳማ አንድ ላይ ደግሞ ለየብቻቸው ነው የሚፈትኑት ማለት ነው። እና የተለያየ አይነት የአድሚሽን ሲስተም ነው ያላቸው ማለት ነው። ስናይ ለምሳሌ ኤስሲኤቲ በአዳማ እና በአዲስ አበባ ቴክኖሎጂ ዩኒቨርሲቲ ያለው ጀስት ሁሉንም ሳብጀክት ነው። ጀነራሊ ምን ያክል እውቀት አላችሁ እዛ ነገር ላይ የሚለውን ለማወቅ ነው እና የምትፈተኑት ሁሉንም ላይክ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ኢንግሊሽ፣ ማትስን ጨምሮ ሁሉንም ሳብጀክቶች ጠቅለል ያለ ፈተና ነው የምትፈተኑት። ትንሽ ጠጠር ይላል ከአዲስ አበባ ለየት ይላል። ግን ስፔሻሊ በቃ ለአዳማ እና ለአዲስ አበባ ሳይንስ እና ቴክኖሎጂ በቃ ሁሉንም አይነት ሳብጀክቶች ነው የምትፈተኑት ማለት ነው። የአዲስ አበባ እና የቅዱስ ጳውሎስ ሆስፒታል ደግሞ ይሄ ሜዲሲን መማር ፈልጋችሁ መግባት ፈልጋችሁ የምትፈተኑት ላይክ እንደ ኤስሲቲ አይነት ኤግዛሚኔሽን ነው የምትፈተኑት ማለት ነው። ስለዚህ የሁለቱ ይለያያል። ስሙ ተመሳሳይ ሆነ ዩኤቲ ሆነ እንጂ አድሚሽን ቴስት ቢሆንም የተለያየ ነው። ግን አሁን እዚህ ጋር ፈተናውን እንዴት አድርጋችሁ መውሰድ ትችላላችሁ የሚለው ጀስት አሁን ኢንትራንስ ኤግዛሚኔሽን ውጤታችሁን ካያችሁ በኋላ አፕላይ ታደርጋላችሁ። አክሴፕት ካደረጋችሁ ፈተና ሴንተሩ ላይ ትፈተናላችሁ ማለት ነው። እሺ አሁን ለምሳሌ የአዲስ አበባን በደንብ ስናይ አዲስ አበባ እንዳልኳችሁ የኤስሲቲ ኤግዛሚኔሽን ብቻ ነው የሚሰጠው። ኤንድ አፕላይ ስታደርጉ አይ ቲንክ እኔ የከፈልኩት ወደ 1000 ብር አካባቢ ነው ትዝ የሚለኝ። ብቻ አራውንድ 1000 ብር ትከፍላላችሁ። 1000 ብር አካባቢ ከከፈላችሁ በኋላ ለማስፈጸም ምናምን ብሎ ነው የሚሏችሁ። ከዛ ሌተር ያስፈልጋችኋል የድጋፍ ደብዳቤ ምናምን የሆነ ኢሊጂብል ከሆነ ወይም ደግሞ ከሚታወቅ ተቋም ላይ ከትምህርት ቤታችሁ ከክፍለ ከተማ ሊሆን ይችላል ወይም ደግሞ ከቀበሌ አጽፋችሁ ማህተም ያለበት የድጋፍ የፋይናንሻል ድጋፍ ማለት ነው። እናንተ ጀስት አፕላይ ለማድረግ እንደሚያስፈልጋችሁ የሚያሳይ የድጋፍ ደብዳቤ ያስፈልጋችኋል። ስትፈተኑ ኤግዛሙ ላይ የአዲስ አበባ ነው አሁን እየነገርኳቸው ያለው። ስትፈተኑ ፓሲንግ ፖይንቱ ትንሽ ከፍ ይላል። ስፔሻሊ ለወንዶች ሆነው ሰልፍ ገቨርንመንት የሚባል ነገር አለና ለገቨርንመንት ስፖንሰርሺፖች ትንሽ ከፍ ይላል ፖይንቱ። እሱንም አሁን እነግራቸዋለሁ እመጣበታለሁ። እንዳልኳችሁ ቦዝ ሰልፍ እና ገቨርንመንት ስፖንሰርሺፕ ነው ያለው በአዲስ አበባ ዩኒቨርሲቲ ውስጥ ማለት ነው። ለምሳሌ የሰልፍ እና የገቨርንመንት ስፖንሰርሺፕን ስናይ ላይክ አዲስ አበባ ዩኒቨርሲቲ ሁለት አይነት ፕራይሲንግ ነው ያለው። ማለት በራሳችሁ ሁሉንም ወጫችሁ ብትሸፍኑ ያ ማለት የምግባችሁን፣ የዶርማችሁን እንዲሁም ደግሞ የኖርማሊ የምታወጡትን የሁሉንም ወጭ ከኮርሱ ጀምሮ
እንድታወጡ በራሳችሁ የምታደርጉት ከሆነ ያ ሰልፍ ስፖንሰርሺፕ ይባላል። ዳይሬክትሊ ደግሞ መንግስት ራሱ ልክ እንደሌሎቹ ዩኒቨርሲቲዎች ማለት ነው ራሱ ሙሉ ነገሩን ከበር አድርጎ መጨረሻ ላይ ኮስት ሼሪንግ የሚባለውን ነገር እንዲወስድላችሁ ከፈልጋችሁ ደግሞ ያ ገቨርንመንት ስፖንሰርሺፕ ይባላል ማለት ነው። ሁለት አይነት ስፖንሰርሺፕ ነው ያለው እዚህ ጋር እና ያው እንዳልኳችሁ ከፋይናንሻል ከምታወጡት የገንዘብ አወጣጥ ሂደት በተጨማሪ በጣም የሚወስናቸው እና ልዩነት አላቸው የሚባሉት በእነዚህ ነገሮች ነው። ለምሳሌ ሰልፍ ስፖንሰርሺፕ ስትሆኑ የዲፓርትመንት አድቫንቴጅ ይኖራችኋል። ያ ማለት ጀስት የዩቲ ኤግዛሚኔሽን ተፈትናችሁ ውጤታችሁን እዛው ካያችሁ በኋላ ምን እንደምትማሩ ዲፓርትመንታችሁን ቀድማችሁ አውቃችሁት ነው የምትገቡት። መጀመሪያ ላይ አውቃችሁት ነው የምትገቡት ማለት ነው። ሁለተኛ ደግሞ ፓሲንግ ፖይንታችሁ ዝቅ ይልላችኋል። አዲስ አበባ ጆይን ለማድረግ ሰልፍ ስፖንሰርሺፕ ከሆናችሁ ዝቅ ይልላችኋል። ሴትም ከሆናችሁ ዝቅ ይላል። በእርግጥ ግን በገቨርንመንት ገባለው ካላችሁ መግቢያው ነጥቡ ትንሽ ከፍ ይላል። እንድ ደግሞ ዶርም ብዙ ጊዜ አዲስ አበባ ልጆች ስፔሻሊ ዶርም አያገኙም። በጣም ስካርሲቲ ያለ የዶርም ስካርሲቲ ያለ ሰው ዶርም የማግኘት እድላችሁ ዝቅተኛ ነው። እንድ ደግሞ ገቨርንመንት ስትሆኑ 50% የዩኤቲ ኤግዛም 50% ደግሞ የኢንትራንስ ኤግዛሚኔሽን ተወስዶ የሁለቱ አቨሬጅ ተሰርቶ ነው ማለፊያ ፖይንታቸው የሚታወቀው። ያማለት ዝቅተኛ ነጥብ ኢንትራንስ ላይ ካመጣችሁ የመግባት እድላችሁን ዝቅ ያደርግባችኋል፣ ዲስአድቫንቴጅ ይሆናል። ግን ለሰልፍ ሲሆን ግን እዛው ዩኤቲ ኤግዛሚኔሽናችሁን ተፈተናችሁ ጀስት ከዛ በኋላ በቃ እዛው ውጤታችሁ አሪፍ ከሆነ ጆይን ማድረግ ትችላላችሁ። ኢንትራንስ ኤግዛሚኔሽን ማተር አያደርግም ማለት ነው። እና እንዳልኳችሁ ፋይናንሻል ሌተር ለገቨርንመንት ስፖንሰርሺፕ ደግሞ ያስፈልጋችኋል። ይህን እንዳልኳችሁ ኤሊጂብል ከሆኑ ተቋማት ከትምህርት ቤታችሁ ከቀበሌ ምናምን አጽፋችሁ አፕላይ ስታደርጉ ማስገባት ያለባችሁ ማለት ነው። አሁን የምነግራችሁ የአስቱንና የሁለቱን አስቱ ነው ማለት የአዳማውንም የአዲስ አበባውንም አስቱ ማለት ነው። እና የእሱ የዩቲን ስታዩት እንዳልኳችሁ ኤግዛሙ ሁሉንም ሳብጀክቶችን ባዮሎጂ፣ ኬሚስትሪ፣ ፊዚክስን፣ እንግሊሽ፣ ማትስን ጨምሮ የያዘ ነው። ይህን አፕላይ ስታደርጉ ገቨርንመንት ስፖንሰርሺፕ ብቻ ነው የሚቀበሉት። ያ ማለት ሰልፍ ስፖንሰርሺፕ የሚባል ነገር የለም በአዳማና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ማለት ነው። ጀስት አፕላይ ታደርጋላችሁ፣ ትፈተናላችሁ፣ ጆይን ማድረግ ነው። ከዛ በኋላ ኮስት ሼሪንግ የሚባለውን ነገር ነው የምትከተሉት እንጂ በራሳችሁ ከፍላችሁ መማር ምናምን አትችሉም ማለት ነው። ያ ሌላኛው ደግሞ የአስቱ ወይም ደግሞ የሳይንስና ቴክኖሎጂ ዩኒቨርሲቲዎቹ ዋናው ነገር የማለፊያ ነጥባቸው ትንሽ ዝቅ ይላል። እንዳልኳችሁ ከዩኤቲ ከዚህ ነው ከኤስኤቲው ትንሽ ጠጠር ይላል፣ ግን ደግሞ የማለፊያ ነጥባቸው ስቲል ዝቅ ያለ ነው፣ ትንሽ የተሻለ ነው። ላይክ አሁን አምና የ83 ምናምን የአዲስ አበባ ዩኒቨርሲቲ ማለፊያ ፖይንት የነበረው 83 ነጥብ ምናምን ነው። የአስቱ ግን የነበረው ዝቅ ይላል፣ ከዛ 70 ምናምን አካባቢ ነው የነበረው ማለፊያው ማለት ነው፣ ለማለፍ ብቻ። ያኛው አሪፍ ነው። እንዳልኳችሁ ለሴቶች ሲሆን ደግሞ ማለፊያ ዝቅ ይላል። ያ ማለት አድቫንቴጅ ነው እና ለአስቱም ለሁለቱም አስቱ ለአዲስ አበባውም ለአዳማውም አስቱ ተመሳሳይ ነው ማለት ነው። ስለዚህ ዩኢቲ አፕላይ ካደረጋችሁ በኋላ ፕሪፔር ማድረግ አለባችሁ ለዛ ነገር። ጀስት ፕሪፔር ስታደርጉ ደግሞ ብዙ ጊዜ የሚጠይቁት ጥያቄ እንዴት አድርጌ ፕሪፔር ላድርግ ነው። ያ ማለት ፕሪፔር ስታደርጉ የሆኑ ኮርሶችን ፐርቼዝ ማድረግ አለባችሁ ወይስ በራሳችሁ አፕላይ ማድረግ አለባችሁ? እውነት ለመናገር እኔ በጊዜው ፐርቼዝ አድርጌ ነበረ። እንደውም ሌሚሾይ ስልክ የለም እዚህ ጋር የሚታያችሁ ከሆነ አላውቅም፣ የኢቲ ሴንተር ምናምን የሚል እንትን ነበር ፐርቼዝ ያደረግኩት እና ጀስት ስለ ኢቲ ምናምን በደንብ ፕሪፔር እንዳደርግ ምናምን ነበር። ግን ለምሳሌ ኮርሶቹ ምናምን አሪፍ ናቸው፣ ውስጥ ላይ ምናምን አዳዲስ ቪዲዮዎችን፣ ኖቶችን ምናምን በደንብ አክቲቪቲዎችን በደንብ ይይዝላችኋል። እዚህ ጋር አሪፍ ነው እንደምታዩት ነው። ግን እኔ አልተጠቀምኩበትም፣ አልጠቀመኝም ለማለት አልችልም፣ ግን እኔ አልተጠቀምኩበትም ነበር። የራሴን ፍሪ ሪሶርሶች ከዛ በፊት ለኤስኤቲ ሲዘጋጅበት የነበረው ነው በደንብ ሞር ተጠቅምበት የነበረው ባለቀ ሰዓትም ስለሆነ ይሄን ጆይን ያደረኩት ማለት ነው። እና አይ ሪኮመንድ በቻላችሁ ታቅም የሆነ ፍሪ ሪሶርሶችን ብትጠቀሙና በራሳችሁ ፕሪፔር ብታደርጉ ያው ኤስኤቲን ልክ እንደተዘጋጃችሁት ማድረግ ትችላለች። ላይክ አሁን ለምሳሌ ፊውቸር ኤክስን ጆይን አድርገውም ኢንትራንስ ማለት ይችላሉ። ልክ እንደኔ ደግሞ በራሳቸውን ፕሪፔር አድርገው ፍሪ ሪሶርሶችን ተጠቅመው ጀስት የሚያልፉን ተማሪዎች አሉ። እሱ ኦኬ የታወቀ ነው። ግን ልክ እንደዛው ነው። እናንተ አሁን ጊዜ የለኝም ወይም ደግሞ በቃ ምን አስጨነቀኝ ፐርቼዝ ማድረግ እፈልጋለሁ ካላችሁ ፐርቼዝ ማድረግ ትችላላችሁ። ግን አይ ሪኮመንድ ፐርቼዝ ባታደርጉና በራሳችሁ ስፔሻሊ ደግሞ ኤአይ ስላለ አሁን በዚህ ዘመን በቃ ኤአይን ተጠቅማችሁ ፕሪፔር ብታደርጉ ሰጀስት አድርጋችኋለሁ። ከዛ በተጨማሪ ደግሞ አፕላይ አድርጋችሁ ከጨረሳችሁ በኋላ ማለት ነው እንዴት ነው የምትፈተኑት? ለምሳሌ ሰሞኑን እንደውም አዲስ መረጃ አለ። ምንድነው ሲሙሌሽን ኤግዛም ወጥቷል። ያ ማለት ልክ እንደ ሞዴል ኢንትራንስ ኤግዛሚኔሽን ሞዴል እንደሚሰጠው ሁሉ የቲም ሲሙሌሽን አለ። ከቻልኩ ሊንኩ ምናምን ቴሌግራም ላይ ያስቀምጥላችኋለሁ እና ሲሙሌሽን ኤግዛም አለ። እሱን መውሰድ ትችላላችሁ። በዛው ልንገራችሁ ብዬ ነው። እና እንዴት ነው የምትፈተኑት? ጀስት አሁን ለምሳሌ ከአዲስ አበባ ውጭ ያላችሁ የክፍለ ሀገር ልጆች ምናምን ከሆናችሁ በቅርባችሁ ያለ ዩኒቨርሲቲ ላይ ካሁን ለምሳሌ አዳማ የሚኖር ሰው አዳማ ላይ ወይም ደግሞ ባህር ዳር የሚኖር ሰው ባህር ዳር ላይ
ባህር ዳር ዩኒቨርሲቲ ላይ ሄዶ ይፈተናል ማለት ነው። ስለዚህ በቅርባችሁ ባለ ኮሌጅ ወይም ደግሞ ዩኒቨርሲቲ ላይ ፈተናውን ስለምትወስዱት ያን ያክል መጨነቅ የለባችሁም። ከዛ በኋላ በቃ ጀስት አክሴፕት ካደረጓችሁ ፈተናውን እንደዛ ትፈተናላችሁ። ከዛ አናውንስ ያደርጋሉ ማለት ነው። የማለፊያ ነጥቡን አናውንስ ያደርጋሉ። ስለዚህ እናንተ ማለፋችሁን አክሴፕት መደረጋችሁን አለመደረጋችሁን እዛ አናውንስ ስለሚያደርጉላችሁ ያው የምትሞሉትን ነገር ተጠንቅቃችሁ እዛ ላይ መከታተል ነው ማለት ነው። የሸገር ኢንስቲትዩት ኦፍ ቴክኖሎጂን ስናይ ደግሞ አይ ዶንት ኖ ፈተና ሊኖረው ይችላል ግን በስኮላርሺፕ ነው እስካሁን እንደሚቀበሉ የሰማሁት። ስኮላርሺፕ ነው ያ ማለት ፉሊ በቃ በራሳቸው ነው ፈንድድ ሆነው የሚቀበሏችሁ። በጣም የሚገርም አድቫንቴጅ አለው ይሄ ዩኒቨርሲቲ። ምንድነው እሱም ኤአይን ያስተምራሉ አንደኛ፣ ሁለተኛ ደግሞ ስፔስ ሳይንስን ይሰጣሉ፣ ሶስተኛ ኒውክሊየር ሳይንስን ይሰጣሉ። እና አይ ዊሽ ይሄን ነገር አፕላይ አውቄ ቢሆንና ቀድሜ አፕላይ ባደርግበት ኤስአይቲን ጆይን ባደርግ ወይም ሸገር ኢንስቲትዩት ኦፍ ቴክኖሎጂ ጆይን ባደርግ ደስ ይለኝ ነበር። ግን ስቲል ሬድ ፍላግ አለው እዚህ ጋር። ምንድነው እሱም በጣም ሰቃይ ለሆኑ ተማሪዎች ብቻ ነው ይሄ ሞስት ኦፍ ዘ ታይም እንትን የሚለው ማለት ነው ኦፕን የሚሆኑት። ያ ማለት ምን ማለት ነው? ጀስት ስክሪፕታችሁ የትራንስክሪፕታችሁ የ11 እና የ12 ከ90% በላይ መሆን አለበት የሚል አለ። ከ500 በላይ ሆኖም ራሱ ከዚህ ፖይንት በላይ ያመጣችሁ ምናምን አይነት እንትን አለ። በጣም ለሰቃዮች ብቻ ነው እና አሪፍ ዲፓርትመንቶች አሉት ምናምን። ከቻላችሁ በቻላችሁ አቅም አፕላይ ለማድረግ ሞክሩ። አይ ሪኮመንድ ዩ እዚህ ጋር አፕላይ እንድታደርጉ። ግን ደግሞ እንዳልኳችሁ ለሰቃይ ተማሪዎች ብቻ ነው የሚሆነው ማለት ነው። ወደ ኮምፓሪዝኑ ስንመጣ የሳይንስና ቴክኖሎጂ ዩኒቨርሲቲዎቹ የሁለቱም የአዲስ አበባም የአዳማውም እንዲሁም ደግሞ የአዲስ አበባ ዩኒቨርሲቲ እና የጳውሎስ ምናምን ኮምፔር ስናደርገው አንደኛ ሊሚትድ የሆነ ዲፓርትመንት ነው ያለው። ስፔሻሊ የአስቱ ሲሆን ኦንሊ ኢንጂነሪንግ የአዲስ አበባ አስቱ በጣም ኢንጂነሪንግ እና ትንሽ የአፕላይድ ሳይንስ ዲፓርትመንቶች ብቻ ነው የሚሰጠው። ያ ማለት በጣም ሊሚትድ የሆነ ሪሶርስ እንዳለው ያሳያል። ኤንድ የአዲስ አበባውን ስናይ ግን በጣም የተለያዩ በጣም ኤሎት ኦፍ ዲፓርትመንቶች ይገኛሉ እዛ ላይ። አማርጣችሁ በፈለጋችሁት እንድትገቡ ይረዳችኋል። ሁለተኛ ደግሞ አስቱን ስናየው የአዲስ አበባ አስቱ ቂሊንጦ አካባቢ ነው ያለው። ያ ማለት በጣም ሩራል የሆነ ኤሪያ ነው። ብዙ ኦፖርቹኒቲዎችን ሚስ እንድታደርጉ ምናምን ሊያደርጋችሁ ይችላል። ይሄኛውን የአዲስ አበባውን ስናይ 4 ኪሎ፣ 5 ኪሎ፣ 6 ኪሎ እንዲሁም ደግሞ ሌሎች አንዳንድ ካምፓሶች አሉት። ያ ማለት መሀል ከተማ ላይ ነው። እነሱ አንዳንድ አድቫንቴጅ ሊኖረው ይችላል ከእናንተ አንጻር ነው ይሄ የሚታየው። ከዛ ደግሞ የአስቱን ስናይ በጣም ብዙ ኮምፒቲሽን የለበትም። ያ ማለት አለበት፣ ስቲል ኮምፒቲሽን አለበት፣ ግን ከሰራችሁ የሚሰራበት አይነት ነው። ስቲል እንደውም በዚህ ይር ራሱ ሰቃይ ናችሁ ምናምን ይተዋል ነበር አስቱ እኛ ጋር እና ይለያያል፣ እንደናንተ ይለያያል። ግን አስቱ ላይ ስትሄዱ በቃ ያን ያክል ኮምፒቲሽኑ እንትን የሚል አይደለም፣ ከሰራችሁ ታገኛላችሁ። የአዲስ አበባውን ስናይ ግን ዲፓርትመንት ላይክ በጣም ኮምፒቲሽን የሚበዛባቸው ነው። ኦልሞስት ኢምፖሲብል ማለት ይቻላል። በጣም ዲፊካልት ነው ያን ዲፓርትመንቶች ማግኘት በጣም ከምታስቡት በላይ ከባድ ነው። ማለት ጀስት ለምሳሌ ሶፍትዌርን ብትወስዱ በቃ ኢምፖሲብል ነው። በጭራሽ በገቨርንመንት ከገባችሁ ጭራሽ የማግኘት እድላችሁ በቃ ፎር አምጥተው ራሱ ያን የማያገኙበት ጊዜ አለ። ፎር አምጥተው ዘግተው ማለት ነው። እሱን ሳብቲዩ በእናንተ ነው የሚወሰነው። አንድ አስቱን ስናየው ደግሞ እንደምታውቁት ነው በቃ ትንሽ ሁሉንም ሳብጀክት ስለምትፈተኑ ምናምን ያው ጠጠር ሊል ይችላል ግን የማለፊያ ነጥቡ ስቲል ዝቅ ያለ ስለሆነ የመግባት እድላችሁ አሪፍ ይሆናል ያስባለሁ። ይሄኛው ደግሞ ያው ኤስኤቲ ላይ ኤግዛም ነው የምትሰጡት። ስለዚህ የማለፊያው ነጥባችሁ ትንሽ ከፍ ይላል። ብቻ ኤግዛሙ ያን ያክል ከኤስኤቲ የሚለይ አይደለም። ኦልሞስት ኤስኤቲ ብላችሁ ያዙት። በቃ እኔ ሪኮመንድ ማድረጋችሁ አስቱ ኢትስ ሲምፕል ቱ ጆይን ባቸው። የማለፊያ ነጥቡም ዝቅ ያለ ነው። ትንሽ ፈተናው እንዳልኳችሁ ሁሉንም ሳብጀክት ይይዝም ለማለፍ ምናምን ያን ያክል የሚያስቸግር አይደለም። ኤንድ የአዲስ አበባ ዩኒቨርሲቲውን ስታዩት ግን ትንሽ በቃ ኤሊት ቢት ሃርድ ነው። ያን ያክል እንደምታስቡት እንትን ላይሆን ይችላል። ትንሽ ኮምፕሊኬትድ የሆኑ ነገሮች አሉት ማለት ነው። ያን ይመስላል። ኤንድ ፋይናሊ አይ ሪኮመንድ ዩ እነዚህን ነገሮች እንድታደርጉ። የመጀመሪያው ኢዝ ኤስአይቲን ሞክራችሁ ያ ማለት በጣም ሰቃይ ምናምን መሆናችሁን ካወቃችሁ ኤስአይቲን አፕላይ አድርጉ። ኤንድ በቻላችሁ ታቅም በቃ ኤስአይቲን ከተዋችሁ በኋላ እኔ አስቱን ጆይን እንድታደርጉ ነው ሪኮመንድ ማድረጋችሁ። ለምን ካላችሁኝ አስቱ ጀስት አሁን ለምሳሌ በጣም ብዙ አይነት ዲፓርትመንት የምትፈልጉ አይነት ወይም ደግሞ ላይክ ኢንተረስታችሁ ለየት ያለ ከሆነ አስቱ ላይ ከሌሉ ዲፓርትመንቶችን አዲስ አበባ ጆይን እንድታደርጉት ሪኮመንድ አድርጋችኋለሁ። ግን ደግሞ አስቱን ለምን ሪኮመንድ አድርጋችኋለሁ? በቃ ለመግባትም ጆይን ለማድረግም ቀለል ያለ ነው። ያን ያክል እናንተንም ሪስክ ውስጥ አይጥላችሁ ማለት ነው። ስለዚህ አስቱ ኢዝ ማይ ፈርስት ሪኮሜንዴሽን ከኤስአይቲ ቀጥሎ። ከዛ አዲስ አበባ ዩኒቨርሲቲ ጆይን ብታደርጉ ታሪክ ነው። ከዛ ወደ አዳማ፣ ከዛ ጳውሎስን ምናልባት ይሄ እንትን ላይ ጤናው ላይ ምናምን የመግባት ሀሳብ ካላችሁ ጳውሎስን
ሰጀስት አድርጋችኋለሁ። ግን አሪፍ ነው ብዬ አስባለሁ እኔም ስላለሁበት ማለት ነው። ምክንያቱም አዲስ አበባ ዩኒቨርሲቲ እየሄድኩ አየዋለሁ ምናምን ግቢውን፣ ግን ያለውን ኤክስፒሪየንስ ምን እንደሆነ ያን ያክል አላውቅም። ግን ያስቱ አሪፍ ነው፣ ሪኮመንድ አድርጋችኋለሁ። ኤንድ ከዛ በተጨማሪ ሪኮመንድ የማድርጋችሁ ደግሞ ሁሉንም ላይ አፕላይ እንድታደርጉ ሪኮመንድ አድርጋችኋለሁ። ምክንያቱም አንዱ ባይሳካ አንዱ ላይ ይሳካልና ወደ ፈለጋችሁት ጀስት ሽፍት እንድታደርጉ እድሉን ይሰጣችኋል ማለት ነው። ኤንድ ደግሞ እንዳልኳችሁ ምንም ቱቶሪያል ባገዙ ሪኮመንድ አድርጋችኋለሁ። እንኳን የፈተና ይቅርና ጀስት ኖርማሊ አፖይንትመንት ካላችሁ ጀስት በኦን ታይም ለመገኘት ሞክሩ። ቴኬር አድርጉት። አፕላይ ስታደርጉ እያንዳንዱ የምትሞሉት ኢንፎርሜሽን በጣም በቻላችሁት አቅም በጥንቃቄ ለመሙላት ሞክሩ። የሚጠበቅባችሁ ከእናንተ ለኤስኤቲ ወይም ደግሞ የሁሉንም ሳብጀክቶች ጥያቄ ፈተና ስለሚመጣባቸው ለዩኤቲ ኤግዛሚኔሽን ፕሪፔር ማድረጋችሁን እንዳትረሱ። ስታርት ነው፣ አሁኑኑ መጀመር አለባችሁ። አፍተር ዲስ ኦል የኔን ሪኮሜንዴሽን ነግሬያችኋለሁ። ስለዚህ አሁን ያቀረብኩላችሁን ይህን ፋይሉን ወይም ደግሞ ስላይዱን የሚፈልጉ ከሆነ ምናልባት ከጠቀማችሁ ቴሌግራም ቻናሎች ላይ አስቀምጥላችኋለሁ። ለሚ ነው ሌሎችም ዩኒቨርሲቲ ነክ ወይም ደግሞ በቃ ምንም ኤዱኬሽን ነክ ሰልፍ ኢምፕሩቭመንት ነክ ጥያቄ ካላችሁ ለሚ ነው። ከዛ በተጨማሪ ደግሞ እንዳልኳችሁ ነው በሚቀጥለው የሰመር አሪፍ ቻሌንጅ እንጀምራለን ምናምን ሰልፍ ኢምፕሩቭመንት ላይ ነው የምናወራው በደንብ ምናምን። እነዛን ነገሮች እንግዲህ ኢንጆይ የምታደርጉት ከሆነ የቴሌግራም ኮሚኒቲ ያለን በጣም ቤስት የሚባል ኮሚኒቲ ነው። ብዙ ሪሶርሶች ብዙ ነገሮችን ትረዱበታላችሁ። ሂዳችሁ ያን ጆይን ማድረግ እንዳትረሱ የቴሌግራም ኮሚኒቲያችንን። ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ምን ቀረ? ምንም የቀረ ነገር የለም። ላይክ አድርጋችሁ ለብዙ ተማሪዎች እንዲደርስ አድርጉ። ሲዩ